መጽሐፈ ሲራክ ምዕራፍ 21 ልጄ ሆይ የበደልከው በደል የሳትከውም ነገር ቢኖር እንዳትደግም ተጠንቀቅ። ስለቀደመው ኃጢአትህም ንስሐ ግባ። ከክፉ አውሬ እንደሚሸሽ እንዲሁ ከኃጢአት ሽሽ። ካገኘችህ ግን አትለቅህም። ጥርሷ እንደ አንበሳ ጥርስ ነው፣ የሰውንም ነፍስ ታጠፋለች። ሁለት አፍ እንዳለው የተሳለ ሰይፍ ኃጢአት ሁሉ እንዲሁ ናት። ካቆሰለችም ለቁስሏ ፈውስ የለውም። መመካትና መኩራት ትዕቢትም ባለጸግነትን ያጠፏታል። እንደዚሁም የትዕቢተኞችን ቤት ያጠፋሉ። ድሃ በሚለምንበት ጊዜ አፉን እስከ ጆሮ ይከፍታል፣ ጩኸቱም ፈጥኖ ወደ እግዚአብሔር ይደርሳል። ምክርን የሚጠላ ሰው ኃጢአተኞችን ይከተላቸዋል። እግዚአብሔርን የሚፈራ ሰው ግን በመከሩት ጊዜ ልቦናውን ይመልሳል። ንግግርን የሚችል ሰው ከሩቁ ይታወቃል፣ ለብልህ ሰውም የተሳተው ኃጢአቱ ይታወቀዋል። በብድር ገንዘብ ቤቱን የሚሰራ ሰው ሕንፃው እንደ ክረምት ግንብ ነው። የኃጢአተኞችም አንድነታቸው እንደ ገለባ ክምር ነው፣ ፍጻሜያቸውም ለእሳት ነበልባል ይሆናል። የኃጢአተኞች መንገድ ጎጻጎጽ ነው፣ መውጫዋም ገደል ነው። ልቦናውን ያጸና ሰው የእግዚአብሔርን ሕግ ይጠብቃል፣ እግዚአብሔርን የመፍራትም የመጨረሻዋ ጥበብ ነው። ያልተማረ ሰው ጠቢብ አይሆንም፣ ተምሮም ውርደት የሚበዛበት አለ። የብልህ ሰው ሐሳቡ እንደ ክረምት ውሃ ብዙ ነው፣ ምክሩም እንደ ሕይወት ውሃ ይመነጫል። ያላዋቂ ሰው ልብ እንደ ሰባራ ማድጋ ነው፣ የሰማውን ነገር ሁሉ መጠበቅ አይችልምና። አስተዋይ ሰው የጥበብን ነገር በሰማ ጊዜ ያደንቃታል፣ ዳግመኛም በእርሷ ላይ ይጨምራል። አላዋቂ ልቦና ግን ከሰማ በኋላ ይተፋል፣ ወደ ኋላም ይመልሰዋል። ያላዋቂ ሰው ነገሩ በራቀ ጎዳና እንዳለ እንደሚከብድ ሸክም ነው። የብልህ ሰው አንደበት መወደድ ግን መልካም ነው። የብልህ ሰው ነገሩ በጉባኤ ይሰማል፣ ነገሩም ወደ ልብ ይገባል። ጥበብ ባላዋቂዎች ሰዎች ዘንድ እንደፈረሰች ቤት ናት፣ ያላዋቂ ሰው ምክርም የማይወደድ ነገር ነው። ያላዋቂዎች ትምህርት እንደታሰረ እግር ነው፣ ያላዋቂዎችም ልቦና ቀኝ እጁን እንደታሰረ ሰው ደካማ ነው። አላዋቂ ሰው በሳቀ ጊዜ ቃሉን ከፍ ያደርጋል፣ ብልህ ሰው ግን በጭንቅ ከንፈሩን ፈገግ ያደርጋል። ጥበብ በአስተዋይ ሰው ዘንድ እንደ ወርቅ ጌጥ ናት፣ በቀኝ እጅ እንዳለ አምባረም ናት። ያላዋቂ ሰው እግር ፈጥና ወደ ቤት ትገባለች፣ በትምህርት የተፈተነ ሰው ግን የሰውን ፊት ያፍራል። አላዋቂ ሰው በደጃፍ ሆኖ የሰው ቤትን ይመለከታል፣ አዋቂ ሰው ግን በውጭ ይቆማል። ለሰው በበር ተጠግቶ ማድመጥ አላዋቂነት ነው፣ በአዋቂ ሰው ዘንድ ግን ይህን ነገር ማድረግ እጅግ አሳፋሪ ነው። የለፍላፊ ከንፈር የማይመለከተውን ይናገራል፣ የጠቢባን ቃል ግን በሚዛን የተመዘነች ናት። ያላዋቆች ልባቸው ባፋቸው ነው፣ የአዋቂዎች አፍ ግን በልባቸው ነው። ኃጢአተኛ ሰው ሰይጣንን ቢረግመው ራሱን መርገሙ ነው። ሐሜተኛ ሰው ሰውነቱን ያረክሳል፣ ባደረበትም ቦታ ራሱን ያስጠላል።